ይህን 5 ነገራቶች የግድ ሊያደርግ ይገባል። ሙስሊም እስከሆነ ድረስ ነቢያችን ሰለላሁ ዐለይሂ ወሰለም እኔ እየተላኩት ብና ሰዓታቸውን ጠብቆ ግዴታነቱን አሟልቶ አንድም ሱራ ይሁን የፈለገ ብዙም ሱራ ይሁን አንድም አያም ይሁን ዱዓ ግዴታ ከዱዓ መዘናጋት የለብንም። መልካም ስነ ምግባርን ላሟላ ነው ብሎ የሙስሊም ባህሪ ነው። እከሌ እንዲህ እከሌ እንደዛ። አንድ ሙስሊም የተባለ ግለሰብ አንድ ሰው በየቀኑ እነዚህን 5 ነገራቶች የግድ ሊያደርግ ይገባል። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ውድ እህትና ወንድሞቼ እንኳን ደህና መጣችሁ። ዛሬ አንድ ሙስሊም በየቀኑ ሊያደርጋቸው የሚገቡ 5 ነገራቶችን እነግራቸዋለሁ። አንድ ሙስሊም የተባለ ግለሰብ አንድ ሰው በየቀኑ እነዚህን 5 ነገራቶች የግድ ሊያደርግ ይገባል።